ሰላም ጤና ይስጥልን እንደምን ቆያችሁ ውድ የፈታ ሚዲያ አድማጭና ተመልካቾቻችን ባላችሁበት ሁሉ ሰላም ከናንተ ጋር ይሁን እያልን በተወዳጁ አርቲስት ታሪኩ ብርሃኑ ዋባ የቀብር ስነ ስርዓት ላይ እንገኛለን። ታዲያ በዚህ የቀብር ስነ ስርዓት ላይ የተለያዩ የታዘብናቸውን መረጃዎች ወደናንተ የምናቀርብ ይሆናል። በተለይም ደግሞ በአሁን ሰዓት እንደተመለከትነውና ያጣራነው መረጃ እንደሚያመለክተው ከሆነ ተወዳጁ ተዋናይ አርቲስት ታሪኩ ብርሃኑ ዋባ ከዚህ ቀደም ታሞ እያለ በህይወት እያለ አንድም አርቲስት ፈጽሞ እንዳልጠየቀውና አሁን ላይ ግን በዚህ የሀዘን ሁኔታ ላይ እሱ ህይወቱ ካለፈ በኋላ ማለት ነው ደረታቸውን የሚነጩ እንዲሁም ምሾ የሚያወርዱ በርካታ አርቲስቶችን እየተመለከትን እንገኛለን። ነገር ግን አርቲስት ታሪኩ ብርሃኑ ዋባ በሚያሳዝን ሁኔታ ታሞ ለህክምና ወጪ ገንዘብ በሚያስፈልገው ጊዜ ግን እዚህ አሁን ላይ የቀብር ስነ ስርዓት ላይ የምንመለከታቸው በርካታ አርቲስቶች ፈጽሞ አንዳችም እርዳታ አላደረጉለትም። እንዲሁም ታሞ እያለ አንድም አርቲስት እንኳን ወደ ቤቱ ሄዶ በዚያ በደሳሳ ጎጆ ውስጥ በእናቱ ቤት ያልጋ ቁራኛ ሆኖ እያለ አንድም አርቲስት መጥቶ አልጠየቀውም። ታዋቂ ግለሰቦች ከሱ ጋር አብረውት በርካታ ፊልሞችን የሰሩ አርቲስቶችም ከነ ካሳሁን ፍሳ ማንዴላም ጀምሮ በርካታ አርቲስቶችን መጥቀስ ይቻላል። ፈጽሞ ታሞ እያለ አልጠየቁትም። ይህ እጅግ በጣም የሚያሳዝንና ልብን የሚሰብር ነው። በተለይም በሀገራችን ከቅርብ ጊዜ ወዲህ ሰው ከታመመ ከነበረበት ደረጃ ትንሽ ዝቅ ካለ መመልከት ዞር ብሎ አይዞህ በማለት እጁን መያዝ እስካሁን ድረስ የነበረ ባህላችን ቢሆንም ነገር ግን አሁን ላይ በየአርቲስቶቻችን ላይ የምንመለከተው እጅግ በጣም አሳዛኝ ባህሪ ነው። አርቲስቱ በህይወት እያለ ማንም ሰው ጠይቆት እንደማያውቅና በተለይም ደግሞ በአንድ ወቅት ፍጹም ታሞ እያለ እጅግ በጣም እርዳታ በሚያስፈልገው ጊዜ አንድ ስሙን መጥቀስ ያልተፈለገ አርቲስት ወደ ቤቱ በመምጣት ያለበትን ሁኔታ ሲመለከት ባባ እጅግ በጣም ነበር እንባ የተናነቀው። ይህም የሆነበት ደግሞ አይኖቹ ሰውን ተርበው እጅግ በጣም የሚፈልጋቸው የሚያውቋቸው ጓደኞቹም ጭምር ከታመመ በኋላ እሱን ለማየትና ለመመልከት አለመምጣታቸው እንባ እንዲያቀር አድርጎታል። እጅግ በጣም ያሳዝናል ውድ አድማጭና ተመልካቾቻችን። ነገር ግን ሰው ከሞተ በኋላ ህይወቱ ካለፈ በኋላ መጥቶ ደረት መንጨት፣ ጸጉር መላጨት እንዲሁም ምሾ ማውረድ፣ ጥቁር መልበስና ማቅ ማውረድ ምንም የማይጠቅም የማይዘይድ መሆኑን በዚሁ ተመልክተናል። ነገር ግን በዚሁ ሐሳብ አስተያየታችንን ማስተላለፍ እንፈልጋለን። በተለይም ደግሞ በአርቲስቱ ህልፈተ ህይወት ምክንያት የተሰማቸውን ሀዘን የሚገልጹና አሁን ላይ በዚህ ሀዘን ቦታ መጥተው እናስተዛዝናለን የሚሉ አርቲስቶች እጅግ በጣም ሊያፍሩና በራሳቸው ስራ እጅግ በጣም ሊያፍሩ ይገባል። ምክንያቱም ደግሞ ይህ ተወዳጅ አርቲስት ለብዙዎች ሰዎች የደረሰ የበጎ አድራጎት ድርጅቶችን ቀጥ አድርጎ ያቆመ ሰው ነውና እጅግ በጣም የሚያሳዝን ነው። በተለይም በሀገራችን የፊልም ኢንዱስትሪ ትልልቅ ክፍያ ከሚከፈላቸው ውስጥ ቀዳሚውና በዋነኝነት የሚጠቀስ ነው። እንዲሁም በተለያዩ የሀገራችን የለዛ አዋርድ እንዲሁም የተለያዩ የአማርኛ ፊልሞች ምርጥ ተዋናይ በማለት ብዙ ጊዜ ሽልማቶችን እንደወሰደ እናውቃለን። ይህንን ታዲያ ተመልክተን ነገር ግን ከሚያገኘው ገንዘብ በሙሉ አብዛኛውን ለተለያዩ የበጎ አድራጎት ድርጅቶች እንዲሁም ለበጎ ስራዎች ነበር የሚያውለው። ለሱ አንዳችም ነገር አላስቀመጠም። ይህ ቀንም ይመጣል ብሎ ፈጽሞ አላሰበም ነበር። ነገር ግን በሚያሳዝን ሁኔታ እሱ የሚረዳው አለውልህ የሚለው አንድም ሰው አጥቶ ነው ህይወቱ ያለፈው። እዚህ ጋር እንድታይ የምንፈልገውና እውነተኛው ሐቁ መነሳት ያለበት ጉዳይ ቢኖር በአሜሪካ የምትገኝ የወንዶች ጉዳይ ላይ በምርጥ ተዋናይነት የተወነችው ተወዳጇ ተዋናይት ረቂቅ ተሾመ ብቻ ናት። ገንዘብ ከውጭ ሀገር በመላክ ያለበትን የህክምና እርዳታ ለማድረግ ብዙ ጥረት ስታደርግ የነበር እንዲሁም የሚያስፈልገውን እያንዳንዱ ወጪውን ለመሸፈን ብዙ ስትደክምና ስታግዘው የነበረችው ይህቺ አርቲስት ናች። ይህቺ አርቲስት ሳታመሰግኗት እንዳታልፉ በዚሁ አጋጣሚ ልንገልጽላችሁ እንፈልጋለን። ከዚያ ውጪ በአዲስ አበባ የሚገኙ በርካታ አርቲስቶች ለምሳሌ ያክል እንኳን በጓደኝነት ብዙ አመትን አብረው ይኖሩት በፊልምም ብዙ ስራዎችን የሰሩት ተዋናይ ካሳሁን ፍሳ ወይም ማንዴላ ተብሎ የሚጠራው አርቲስት እንዲሁም ደግሞ የተለያዩ ታላላቅ ሰዎች እነ ሰላም ተስፋዬ እነ ግሩም ኤርሚያስ በርካታ አርቲስቶቻችን ብዙ የሚባሉ አርቲስቶቻችን ፈጽሞ ሊረዱትና እሱንም አለንልህ ሊሉት አልቻሉም። ይህ እጅግ በጣም የሚያሳዝንና ከሰውኛ ባህሪም የማይጠበቅ ነውና ለወደፊቱ እንደዚህ አይነት አስቸጋሪ ሁኔታ ከመምጣቱ በፊት አርቲስቶቻችን
በገንዘብ እጦት የሚታከሙበትን ንዋየ ገንዘባቸው ህይወታቸው ከማለፉ በፊት ልንደርስላቸው ይገባል። ከዚህ በተጨማሪም ደግሞ በዚሁ ማስተላለፍ የምንፈልገው ትልቁ አንደኛው መልእክት ቢኖር ውድ አድማጭና ተመልካቾቻችን የታሪኩ ብርሃኑ ባባ ውድ እናቱ እጅግ በጣም ደክመዋል። እድሜያቸው መገፋ ብሏል። እርሳቸውን የሚጦራቸው ይህ አንድ ፍሬ ልጃቸው እንቁ የአይን ብሌናቸው ታሪኩ ብርሃኑ ባባ ነበር። ነገር ግን እሱ በህይወት የለም። ምንም እንኳን እሱን በህይወት ብናጣውም ነገር ግን እሱን የምንወድና የምናከብር በመላው ዓለም የምንገኝ ኢትዮጵያውያን በሙሉ ለዚች ምስኪን እናት ማገዝ የሚገባንን ማገዝ አለብን። የሚኖርበት ቤታቸው ደሳሳ ጎጆ ነው። ማንም የላቸውም። ይጦረኛል ቀጣይ እኔን ያግዘኛል ብለው የሚያስቡት ውድ ልጃቸውን በሞት አጥተውታል። ስለዚህ የባካችሁን ይህንን መረጃ የምትሰሙ ውድ አድማጭና ተመልካቾቻችን ለእኒህ እናት ልንደርስላቸው ይገባል። በባንክ በተለያዩ ሁኔታዎች እየመጣችሁ ማገዝ የምትፈልጉ እንድታግዙ በዚሁ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ ግን እንደ ትዝብት የተመለከትነው ነገር ቢኖር አርቲስቶቻችን ምን ያህል በክፋት እንደተጠመዱና ሰው ከሞተ በኋላ አርቲስቶቻችን አዘኑ፣ አለቀሱ ለማለት ብቻ ወደ ሀዘን ቦታ መምጣታቸው ምንም ፋይዳ የለውም። የነሱ እውቅና የነሱ ትልቅ ደረጃ መድረስ ሰውን መርዳት ከዚህ በፊት የሚያውቁትን ሰው ከወደቀበት መሬት አንስተው ሰው ማድረግ ካልሆነ አርቲስትነታቸው ምኑ ላይ እንደሆነ ራሱ የበርካታ ሰዎች ትልቅ ጥያቄ ሆኗል። ታዲያ ይህ በእንዲህ እንዳለ የቀብር ስነ ስርዓቱ ሙሉ በሙሉ እየተፈጸመ ይገኛል። በርካታ ታዋቂ ሰዎች ከመገኘታቸውን ባሻገር በአዲስ አበባ የሚገኙ ከፍተኛ የባለስልጣናት እንዲሁም የመንግስት ባለድርሻ አካላትም ተገኝተውበታል። አዲስ አበባ በርካታ ሰዎችን በሀዘን ሞልታለች። ብዙ ሰዎች ማቅ ለብሰዋል፣ ጥቁር ለብሰዋል። በርካታ ወጣቶች አዝነዋል፣ ደረታቸውን እየደቁ ይገኛሉ። እውነት ነው ታሪኩ ብርሃኑ ባባ ሊለቀስለት ሊታዘንለት የሚገባ ሰው ነው። ግን በህይወት እያለ ህይወቱ እያለች ማገዝና እሱን ከታመመበት ህመም አስታሞ ወደ ጤንነቱ መመለስ እየተቻለ ዛሬ ላይ ግን ሙሾ ማውረድ እጅግ በጣም የሚያሳዝን ነው። ታዲያ ከዚህ ጋር ተያይዞ አሁንም በርካታ መረጃዎችን ወደ እናንተ የምናደርስ ይሆናል። ውድ አድማጭና ተመልካቾቻችን አሁንም በያላችሁበት ሁሉ ፈጣሪ ያጽናችሁ። ለተወዳጁ አርቲስት ታሪኩ ብርሃኑ ባባ ቤተሰቦች፣ መላ ወዳጆች እንዲሁም አድናቆች በሙሉ ፈጣሪ ከእናንተ ጋር መጽናናቱን ይስጣችሁ እያለን የዛሬውን መረጃ በዚህ ቋጨን። ባላችሁበት ሁሉ ፈጣሪ ያጽናችሁ።